ተመልካቾቻችን አሁን ጦሳ ተራራ አናት ላይ ነው። ደሴ ከተማን ቁልቁል እያየን እዚህ በእጃችን ምንነካት እየመሰለን ነው። የዚህ ተራራ ባላባት ደግሞ እዚህ የምታዩት ወጣት አብዱራህማን ነው። የተወደዳችሁ ቤተሰቦቻችን ባለፈው የጦሳ ተራራን በተመለከተ ያቀረብነውን መሰናዶ ወዳችሁት ነበር። ዛሬ ደግሞ ሌላኛውን የጦሳ ተራራ ገጽታ እናሳያችኋለን። ከባለፈው በተለየ መልኩ ብዙ አስገራሚ ነገሮችን በዚህ ቪዲዮ እናቀርብላችኋለን። በዋናነት ግን ጥርት ባለ መልኩ ብዙ ጉዳዮችን ስለ ጦሳ መከታተል የምትፈልጉ ከሆነ ወደ ጦሳ ቲዩብ የዩቲዩብ ቻናላችን ጎራ እንድትሉ እንጋብዛለን። አብራችሁን ቆዩ። ቪዲዮን ኮፒ ሊንክ፣ ሼር ማድረግ አትርሱ። መልካም ጊዜ። አሁን በዚህ ስንዘልቅስ ማን ነው የሚታየው? በዚህ ስንዘልቅ ዳውዶ የሚተማፉበት አለ። ቅዳሜ ገበያ የሚተማፉበት ነው። ፒያሳን ግን ፒያሳና ይዋላ ይታያል። አሁን ዛሬ ጧት አንተ ደሴ ደርሰህ መጣሃል። ምን ልታረግ ነው? ወተት ላደርስ ነው። ወተት ይሄ ኮሌጅ እስክመረቅ ድረስ እኔ በቃ እየተማረስኩ ነው የተማርኩት። ማለት ወተት እያደረስክ ታች ጧት በጧት ተነስቼ አድርሼ ነው የምገባው። የሚገርም ነው። ደሴ ዘለቀን ቧንቧ ነው የሚታየን ፊት ለፊት ቧንቧ ይሄው ቤተክርስቲያኗ። ተመልካቾች እንግዲህ ይሄ አባት ለኔ ያቀየልኝ ቦታ ነው ማለት ነው። ይሄ አንተ ነው ግዛት? እኔ ግዛት። በጣም ደስ ይላል። ይሄ እናንተ ነው? አፋፍ ላፋፍ እዚህ ማዘሬም ጎበዝ ናት። ይኸው እዚህ አድርሳልኛለች። ስለዚህ ደሴም ብቅ ብለህ እዚህ ጋር ታያታለህ። በቁጥጥር ስር ነሽ። ገብርኤል ቤተክርስቲያን ፊት ለፊት መሀል ላይ ወይኔ ብረር አለኝ። ዋው የሚገርም ነው በጣም። ተመልካቾቻችን አሁን ጦሳ ተራራ አናት ላይ ነው። ደሴ ከተማን ቁልቁል እያየን እዚህ በእጃችን ምንነካት እየመሰለን ነው። እንደምታዩት ሙሉ ከተማውን እዚህ ጋር ሆናችሁ ማየት ትችላላችሁ። በጣም ነው የሚያምረው። የዚህ ተራራ ባላባት ደግሞ እዚህ የምታዩት ወጣት አብዱራህማን ነው። የት ነው ክፍለ ከተማችሁ? የኛ ክፍለ ከተማ መናፈሻ ነው። ኑራችሁ እዚህ ነው? ኑሯችን እዚህ ነው። ግን ክፍለ ከተማችሁ ይሄው እዚህ ታች። እንግዲህ ተመልካቾች የዚህ ክፍለ ከተማ ነዋሪ ናቸው የጦሳ ነዋሪዎች። እዛ መብራት አለ፣ እዚህ መብራት የለም። እዛው አለ፣ እዚህ የለም። እዛ አስፋልት አለ፣ ግን እዚህ አውራ ጎዳና እንኳን የለም። የሚገርም ነው በጣም። ደሴ ከተማ ይሄንን ይመስላል። ከጦሳ ተራራ ላይ ስታዩት አብራችሁ ቆዩ። ከተማውን ታዩታላችሁ ከዚህ ከጦሳ ተራራ። ስለዚህ አሁን የምናየው ፒያሳ አራዳ ምናምን አካባቢ ነው እስከ ሸዋበርና መንበረ ፀሐይ። ከዛ ወደዚህ እንዞራለን። የፊት ለፊት ማን ነው? ስላሴ ቤተክርስቲያን። ስላሴ በር ቤተክርስቲያን። ኮሪደር ልማት የተሰራው ድልድይ ሮቢት ገበያ ፊት ለፊት አለ፣ ሰማያዊ ሆኖ የሚታያችሁ። ከዛ ከፍ እያላችሁ ማዶ ተራራ ላይ ያሉት ቀይ ቆርቆሮች አዳሪ ትምህርት ቤት፣ የደሴ ልዩ አዳሪ ትምህርት ቤት። አዘዋ ገደል ወደ ማዶ የጎፍ ከዛ ጀርባ ኮምቦልቻ። እዚህ ጋር መጥቶ ከተማ በቃ ደስ ብላችሁ ነው የሚሄዱ። ተዛንተ ይሄ እናንተ ሰራ የኛ ነው። ላሞችን እዚህ ነው የምታግደዋል? አዎ ይክማ እኮ በዛ እየጠበቀች ነው አሁን ቦዳ ስለምንከባከባቸው ማለት ነው። እሷን ግን ሳናገኛት እንሂድ ነው። ታገኛታለህ እንዘልቃለን። አዎ ስለ ሬዲዮ ፕሮግራማችንማ ጠይቃታለሁ። ላሞቹን ስለምንከባከባቸው ማለት ነው። አሁን ድምጽ ሲሰሙ ታያቸዋለህ፣ ራሳቸው ይመጣሉ ወደ እኔ። አሁን በዚህ ስንሄድ እናገኛቸዋለን ነው? እስካሁን ትነዳለች? አንነዳ ስለምትኖ ዘጥና እናያቸዋለን። ደነጃቸው በላ የገጠር ለዛ ፕሮግራም ግን ትከታተላለህ? ሬዲዮ ይከታተላል። ቅዳሜ 10 ሰዓት ታራንታ ድረስ አሪፍ አዝናኝ ነው። አሪፍ ነው፣ ያስተምራል፣ የገጠሩን ባህል ያሳያል በደንብ። በጣም አሪፍ ነው። እንግዲህ ዛሬም ደግሞ ይኸውና ሬዲዮ ጣቢያው ደግሞ በለው ርቀት ጥቁርሽ የሚባለው ሰፈር ያ አዙሮማ ወደዛ እስኪ ያም የጦሳ ሰፈር ነው። ማዘር ስነግር የነበረው እንግዲህ ጥቁርሽ የምትባለው ያቺኛዋ ሰፈር ናት። ዛማዶ ያለችው ማለት ነው። እንግዲህ እዛ ድረስ መኪና ይገባል።
መኪና ሲኖትራክ የጭነት መኪና እስከዛ ማዶ ለህዝብ አግማስ ለራሳቸው ተመልካቾች የምታዩት ሜዳ እንግዲህ አግድም እዛ ድረስ ጦሳ ነው። ታወሩ እንግዲህ እዛ ድረስ ጦሳ ነው ሁሉ የገጠር ቀበሌው ማለት ነው። የሚገርም ነው በጣም እንግዲህ ጦሳ ሜዳ አለ ብላችሁ የምትገረሙ በጣም ብዙ ሰዎች ይጠይቁኛል። ያው እንደዚህ ይመስላል ሜዳ አለ ወይ አያስቡም። በቃ ሜዳ አለ ወይ እንዴት ነው የምንኖረው ገደል አይደል እንዴ ምናምን ይላል። ግን ይሄን ይመስላል ይሄ አለ ብዙ ቤቶች አሉ። አይ እኔ ራሱ ከዚህ በኋላ አንተም ጋር ኮንታክት እያደረግን እያንዳንዱ መንደር አንዳንድ ፕሮግራም ማዘጋጀት አለበት። ኧረ ሜዳቆ መያዝ ይፈልጋል። ሜዳቆ ሄደች። ቀበሮስ የለም? ቀበሮ አለ። ቀበሮ ነብር አሁን በጣም በግርባታ እኛ በጣም በግርባታ ነበር። በነብር ምክንያት አሁን ይሄው ነብር አለ እዚህ። ኧረ አለ። ስለዚህ አሁን በግርባታ 20 ምናምን በግ አስበልቻለሁ በዚህ እኔ ነው የምልህ። እንዴት በምን ወቅት 20 ምናምን በግ የበላበት በምን ወቅት ነው? በአንድ ቀን እንኳን ሊበላሽ በየጊዜው መጥቶ ሲያል እየቆጠረ 20 አካባቢ ደርሻለሁ። እኔ ብቻዬን ሆኜ ብራዘር ያስበላቸውን ተውኩ። በግን እንትን አልክ ተው እየተውኩ ነው በቃ አንድ ያሉ ግን እየተውኩ ነው እየተቻለው በሚል ያዙ ብዙ ነበሩ። አንተ አሁን ነብር አይተህ ታውቃለህ? እዚህ ነብር ሳይሆን ይሄ ሎፓርድ ያላየ ከቦሸማኔ ግን አይተህ ታውቃለህ አንተ? አዎ ብዙ ጊዜ በግ እንደዚህ ይዤ ከእጄ እየመነጠቀ የወሰደበት ሰዓት አለ። ይሄን ሁላችን የላጤ ሰዓት አለ። እንዴት ማለት እና አንተ እንዴት ሳይነካ ያው በጎቹ ነው የሚፈልገው። ከዚህ ያስወስጃለሁ አሁን በቅርብ ርቀት እያየው በቃ ድንገት አታየውም እያገርክ ነው ንቅ ሲያደርጋ ነው ከዛ ይዟት ይወርዳል። እዛ ይዟት ይሄዳል። ምንም ማድረጋችን ተበላች ብለህ ቤት መሄድ ነው አማራጭ የለም። ቤትስ ሌላ እንትን ቁጣ አይጠብቅም? እንዴት ታስበላለህ? ማዘር በዚህ በኩል በቃ ፈጣሪ ፈቅዶበታል። አትቆጣም። ምንም ካብተራኝነት እንዴት አድርጎሻል? ጃል ይመቻል። ከብት በቃ 6 ሰዓት እኮ ይታጎራል። ሰላም እና አታጉሪም እንዴ? ይዛሽ ነው እንግዲህ ጎሪ አስፈቅደናል ለዛሬ። ወሎ ዩኒቨርሲቲ ደግሞ በለው ተመልካቾች፣ አሁን ደግሞ ሌላ ገጽታ ነው። አይ ቅድም ስላየነው ችግር የለም። ይሄ ደግሞ ሌላው የደሴ ከተማ አካል ነው። መሆነኛ ጎራ ያን መሆነኛ ጎራ ማዶ ላይ ነው። ሩጋና ድሬማ አንድ ቀን እንሄዳለን። አሁን ሰሞኑን ጥሩ አይደለም መሰለኝ። እንደዚህ አይነት አያ ገዝታ ያስኬዳል። ወደ ዳገት ስትሄድ ቶሎ ትሄዳለህ። ስትመጣ አንድ ሰዓት አካባቢ እነሱን ተጭነው ስማናጆቹ። ስለዚህ አንድ ሰዓት ውሃ ለመቅዳት አሁን የዚህ አካባቢ ነዋሪዎች አሁንም በድጋሚ የደሴ ከተማ የመናፈሻ ክፍለ ከተማ ነዋሪዎች አንድ ሰዓት በአህያ መጓዝ ይጠበቃል። አሁን የአህያ ባነት በፀሐይ ሰዓት ደክሞ ነበር ሊሞት ነው እየተባለ አሁን ውሃ የተገኘ ሲያርፍ ዳነ። በዚህ አህያ አማካይነት ነው ውሃ ደግሞ በቃ ሊሞት አልችል ብሎ የደሴ ከተማ ውሃና ፍሳሽ ሳይሆን እናንተን አገልግሎት እየሰጣችሁ ያለው ያ የሚገርም ነው በጣም ያሳዝናል።